ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ከሰዎች ጋር በሰላም ለመኖር የሚረዱን መስፈርቶች ወይም ከሰዎች ጋር በፍቅር ለመኖር የምንጠቀምባቸው መስፈርቶች ወይም ዘዴዎች ምን ምን ናቸው የሚል ትምህርት ነው የምናየው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ የተወሰነም እየሞካከራችሁ ለማንበብና ለመጻፍ የተቸገራችሁ እህትና ወንድሞቼ ከመሰረቱ ጥሪት ባለመልኩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር የተለያዩ ሀሳቦች አሉ ማለት ነው። ምንድነው ዛሬ የምንመማረው? ከሰዎች ጋር በሰላም ለመኖር የሚረዱን መስፈርቶች ይላል። እንግዲህ ቀለል ባለ መንገድ ከሰዎች ጋር በሰላም ወይም በፍቅር ለመኖር የሚረዱን መስፈርቶች ወይም ከሰዎች ጋር ብዙን ጊዜ ለመኖር እኛ ምን ማድረግ አለብን የሚል ትምህርት ነው ዛሬ የምናየው። እንግዲህ የመጀመሪያው ከዚህ ጋር አክብሮት ማሳየት። እደግምላችኋለሁ። አክብሮት ማሳየት ጠቅለል ስናደርገው አክብሮት ማሳየት እንግዲህ ከሰዎች ጋር በሰላም ለመኖር ወይም በፍቅር ለመኖር የሚረዳን መስፈርት አንደኛው ምንድነው? አክብሮት ለሰዎች ማሳየት ማለት ነው። ብዙን ጊዜ ሰውን የምናከብር ለሰው ክብር የምናሳይ ከሆነ ከሰዎች ጋር በሰላም ለመኖር የሚረዳን አንዱ መስፈርት ነው ማለት ነው። ቀጣይ ደግሞ ሁለተኛ ትዕግስት መኖር ጠቅለል ስናደርገው ትዕግስት መኖር ይሄ አንዱ ከሰዎች ጋር በሰላም ለመኖር የሚረዳን መስፈርት ነው ማለት ነው። ብዙን ጊዜ ትዕግስተኛ ከሆነ በትዕግስት መኖር መቻል ጥበብ ካለን ከሰዎች ጋር በሰላም ለመኖር የሚረዳን መስፈርት ነው ማለት ነው። ብዙን ጊዜ ትዕግስተኛ መሆን ያስፈልጋል ማለት ነው። ቀጣይ ደግሞ ይቅርታ መጠየቅ ይቅርታ መጠየቅ ጠቅለል ስናደርገው ይቅርታ መጠየቅ ይህም አንዱ ምንድነው? ከሰዎች ጋር እንዲሁም በሰላም ለመኖር የሚረዳን መስፈርት ነው። ብዙን ጊዜ ለይቅርታ በጣም ቅርብ ከሆነ ግን በተፈጠረውም ባልተፈጠረውም ይቅርታ የምንጠይቅ ከሆነ ጥፋተኛም ሆንም አልሆንም በዛ ነገር ላይ ይቅርታ መጠየቅ የምንችል ከሆነ ይሄ አንዱ ከሰዎች ጋር ለመኖር የሚረዳን መስፈርት ነው ማለት ነው። ቀጣይ ደግሞ ሐሜትን መራቅ ሐሜትን መራቅ ጠቅለል ስናደርገው ሐሜትን መራቅ እንግዲህ ብዙን ጊዜ ከሐሜት የምንርቅ ከሆነ የማያስፈልጉ ነገሮችን በሐሜት ማናማ ከሆነ ከሐሜት የምንርቅ ከሆነ ይህም ከሰዎች ጋር በሰላም ለመኖር የሚረዳን መስፈርት ነው ማለት ነው። ቀጣይ ደግሞ መልካም አሳብ መኖር መልካም አሳብ መኖር ጠቅለል ስናደርገው መልካም ሀሳብ መኖር ይህም አንዱ ምንድነው? ብዙን ጊዜ
መልካም አሳቢ ምንሆን ከሆነ ለሰዎች ለማንኛውም ሰው በመልካም ሀሳብ በመልካም አስተሳሰብ ሰዎችን የምናስተናግድ ከሆነ ከሰዎች ጋር በሰላም ለመኖር የሚረዳን አንዱና ትልቁ መስፈርት ነው ማለት ነው። ቀጣይ ደግሞ ስድስተኛ ራ ስ ን መ ቆ ጣ ጠ ር ጠቅለል ስናደርገው ራ ስ ን ራስን ራስን መቆጣጠር መቆጣጠር ጠቅለል ስናደርገው ራስን መቆጣጠር ይሄ አንዱ ራሳችንን ችለን መቆጣጠር በተፈጠረ ነገር ላይ በአንዳንድ ግጭቶች ላይ በማንኛውም ነገር ላይ እኔ ማን ነኝ ብለን ራሳችን መቆጣጠር የምንችል ከሆነ ከሰዎች ጋር በሰላም ለመኖር የሚረዳን አንደኛው መስፈርት ነው ማለት ነው። ቀጣይ ደግሞ ው ነ ተ ኛ መ ሆ ን ው ነ ተ ኛ እውነተኛ እውነተኛ መሆን መሆን ጠቅለል ስናደርገው እውነተኛ መሆን ይህም አንዱ ለሰዎች ሁሌም ቢሆን ሀቀኛና እውነተኛ መሆን የምንችል ከሆነ ከሰዎች ጋር ለመኖር የሚረዳን መስፈርት ነው ማለት ነው። እውነተኛ መሆን ቀጣይ ደግሞ ሌሎችን መርዳት ሌሎችን መርዳት ጠቅለል ስናደርገው ሌሎችን መርዳት ይሄም አንዱ ምንድነው? ሌሎችን መርዳት የምንችል ከሆነ ባለን አቅም ለሌሎች መድረስ የምንችል ከሆነ ከሰዎች ጋር በሰላም ለመኖር የሚረዳን መስፈርት አንዱ ሌሎችን መርዳት ነው ማለት ነው። ቀጣይ ደግሞ ግልጽኝነት መኖር ግልፀኝነት መኖር ጠቅለል ስናደርገው ግልፀኝነት መኖር ያ ማለት ምንድነው? በግልጽ ግልጽ በሆነ ነገር ሁሉንም ነገር ማንኛውም ግልጽ በሆነ ነገር መልእክትም ሊሆን ይችላል ስራም ሊሆን ይችላል ማንኛውም ነገር በግልጽኝነት መስተናገድ መኖር የምንችል ከሆነ ከሰዎች ጋር በሰላም እንድንኖር የሚረዳን መስፈርት ነው። ቀጣይ ደግሞ መግባባት መቻል መግባባት መቻል ጠቅለል ስናደርገው መግባባት መቻል ይሄ አንዱ ማንኛውም ሰው ጋር የመግባባት መቻል ልምድ ካለን ከሰዎች ጋር ለመኖር የሚረዳን መስፈርት ነው ማለት ነው። እንግዲህ ጠቅለል ስናደርገው ምንድነው? ከሰዎች ጋር በሰላም ለመኖር የሚረዳን መስፈርቶች አንደኛ አክብሮት ማሳየት ሁለተኛ ትዕግስት መኖር ሶስተኛ ይቅርታ መጠየቅ አራተኛ ሀሜትን መራቅ አምስተኛ መልካም ሀሳብ መኖር ስድስተኛ ራስን መቆጣጠር ሰባተኛ እውነተኛ መሆን ስምንተኛ ሌሎችን መርዳት ዘጠነኛ ግልፀኝነት መኖር መጨረሻው መግባባት መቻል ከማንኛውም ሰው ጋር የመግባባት መቻል ልምድ ካለን የመኖሩ ከሰው ጋር ተግባብቶ በሰላም ለመኖር የሚረዳን መስፈርት ነው ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ